ሰላም እንዴት ናችሁልኝ የቻናሌ ቤተሰቦች ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን በመልመጃ 5.2 ተመልሻለሁ ማለት ነው። ስለዚህ ለዛሬ መልመጃ 5.2 አብረን እንሰራለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። መልመጃ 5.2 ላይ የመጀመሪያ ጥያቄ ወይም ደግሞ ጥያቄ ቁጥር 1 ማለት ነው። ከታች የተሰጡት ምስሎች በመጠቀም ፈርቅ ውጫዊና ውስጣዊ አንግሎች ለይታችሁ ጻፉ ይላል። ፈርቅ ውጫዊና ፈርቅ ውስጣዊ አንግሎች ለይታችሁ ጻፉ ይላል። እዚህ ጋር ምስል 5.2 ላይ እንደምታዩት ሁለት ትይዩ መስመሮች አሉ፣ እንደዚሁም ደግሞ አንድ ቆራጭ መስመር አለ። ታዲያ እዚህ ጋር 8 አንግሎች አሉ። አንግል 1፣ አንግል ሀ፣ አንግል 3፣ አንግል ለ፣ አንግል 5፣ አንግል መ እና አንግል 7፣ አንግል በ የተባሉ 8 አንግሎች አሉ። ታዲያ እነዚህን በመጠቀም ፈርቅ ውጫዊና ፈርቅ ውስጣዊ አንግሎች ለይተን እንጽፋለን ማለት ነው። ስለዚህ ከዚህ ቀደም እንደነገርኳችሁ ፈርቅ አንግሎች ለመመስረት ምንድነው የምናደርገው? ፈርቅ አንግሎች ሁለት አንግሎች ፈርቅ አንግል ለመባል ከዚህ ቀደም አውርተንበታል። ሁለት አንግሎች ፈርቅ አንግል ለመባል ሁለቱ አንግሎች ወይ ውስጣዊ አሊያም ደግሞ ውጫዊ አንግል ሊሆኑ ይገባል። ሁለቱ አንግሎች ወይ ውጫዊ አሊያም ደግሞ ውስጣዊ መሆን አለባቸው። ይሄ የመጀመሪያው መስፈርት ነው። ሁለተኛው መስፈርት ሁለቱ አንግሎች በጭራሽ ጎርበት አንግል መሆን የለባቸውም። ሁለቱ አንግሎች በጭራሽ ጎርበት አንግል መሆን የለባቸውም። እንደዚሁም ደግሞ ሁለቱ አንግሎች በቆራጭ መስመር በተቃራኒ ጎን ሊገኙ ይገባል። በቆራጭ መስመር በተቃራኒ ጎን ሊገኙ ይገባል። ስለዚህ እነዚህ ሶስቱ መስፈርት የሚያሟሉ ከሆነ ሁለቱ አንግሎች ፈርቅ ውጫዊ አሊያም ደግሞ ፈርቅ ውስጣዊ አንግል መሆን ይችላሉ ማለት ነው። ስለዚህ መጀመሪያ የምንፈልገው ፈርቅ ውጫዊ አንግል ይሆናል ማለት ነው። ፈርቅ ውጫዊ አንግል ስንፈልግ አራቱ ውጫዊ አንግሎች በመጠቀም ማለትም ከዚህ ቀደም እንደነገርኳችሁ ከነዚህ ከ8 አንግሎች ውስጥ አራቱ ውጫዊ ናቸው፣ አራቱ ደግሞ ውስጣዊ ናቸው። ውጫዊ አንግል የምንላቸው አንግል 1፣ አንግል ሀ፣ አንግል 7 እና አንግል በ እነዚህ አራት አንግሎች ውጫዊ አንግል ናቸው። ምክንያቱም በትይዩ መስመር በውጭ በኩል ወይም ደግሞ ከሁለቱ ትይዩ መስመሮች በውጭ በኩል ስለሚገኙ እነዚህ አራቱ አንግሎች ማለትም አንግል 1፣ አንግል ሀ፣ አንግል 7 እና አንግል በ እነዚህ አራት አንግሎች ውጫዊ አንግል ናቸው ማለት ነው። ስለዚህ እነዚህ አራት አንግሎች በመጠቀም ጥንድ አንግሎች ወይም ደግሞ ጥንድ ፈርቅ ውጫዊ አንግሎች እንመሰርታለን ማለት ነው። የመጀመሪያው ፈርቅ ውጫዊ አንግል አንግል 1 ከአንግል በ ጋር አንግል 1 ከአንግል በ ጋር ፈርቅ ውጫዊ አንግሎች ናቸው። ምክንያቱም እነዚህ ሁለት አንግሎች ውጫዊ አንግል ናቸው። የመጀመሪያ መስፈርት ነው። ሁለተኛው መስፈርት እነዚህ ሁለት አንግሎች ጎርበት አንግል አይደሉም። ስለዚህ ሁለተኛው መስፈርት ያሟላሉ። ሌላው ሶስተኛው መስፈርት እነዚህ ሁለት አንግሎች በቆራጭ መስመር በተቃራኒ ጎን ይገኛሉ። ስለዚህ ሶስቱ መስፈርት ስለሚያሟሉ አንግል 1 ከአንግል በ ጋር ፈርቅ ውጫዊ አንግል ነው ማለት ነው። ወይም ደግሞ ፈርቅ ውጫዊ አንግል መሆን ይችላሉ ማለት ነው። ሁለተኛው ፈርቅ ውጫዊ አንግል አንግል ሀ ከአንግል 7 ጋር አንግል ሀ ከአንግል 7 ጋር ፈርቅ ውጫዊ አንግል ነው። ምክንያቱም ሁለቱ አንግሎች ውጫዊ አንግል ናቸው። ይሄ የመጀመሪያው መስፈርት ነው። ሁለተኛው መስፈርት ሁለቱ አንግሎች ጎርበት አንግል አይደሉም። ሶስተኛው መስፈርት ደግሞ በቆራጭ መስመር በተቃራኒ ጎን ይገኛሉ። ስለዚህ አንግል 1 ከአንግል 7 ጋር አንግል ሀ ደግሞ ከአንግል አንግል 1 ከአንግል በ ጋር አንግል ሀ ደግሞ ከአንግል 7 ጋር ፈርቅ ውጫዊ አንግል ናቸው። አንግል 1 እና አንግል በ አንግል ሀ እና አንግል 7 ሁለት ጥንድ ፈርቅ ውጫዊ አንግሎች አግኝተናል ማለት ነው። ስለዚህ አንግል 1 ከአንግል በ ጋር ፈርቅ ውጫዊ አንግል ነው። አንግል ሀ ደግሞ ከአንግል 7 ጋር ፈርቅ ውጫዊ አንግል ነው ማለት ነው። ስለዚህ አንግል 1 ከአንግል በ ጋር ፈርቅ ውጫዊ አንግል ነው። አንግል ሀ ደግሞ ከአንግል 7 ጋር ፈርቅ ውጫዊ አንግል ነው ማለት ነው። ቀጥለን የምንሰራው ፈርቅ ውጫዊ አንግሎች ፈርቅ ውስጣዊ አንግሎችን መሰረታለን ማለት ነው። ፈርቅ ውስጣዊ አንግሎች ስንመሰረት ውስጣዊ አንግሎች በመጠቀም ማለትም አንግል 3፣ አንግል ለ፣ አንግል መ እና አንግል 5 በመጠቀም ፈርቅ ውስጣዊ አንግሎችን መሰረታለን ማለት ነው። ስለዚህ አሁንም ፈርቅ ውስጣዊ አንግሎች ስንመሰረት ሶስት መስፈርት ሊያሟሉ ይገባል። የመጀመሪያው መስፈርት ሁለቱ አንግሎች ውስጣዊ መሆን አለባቸው። እንደዚሁም ደግሞ ሁለቱ አንግሎች ጎርበት አንግል መሆን የለባቸውም። እንደዚሁም ደግሞ ሁለቱ አንግሎች በቆራጭ መስመር በተቃራኒ ጎን ሊገኙ ይገባል። ስለዚህ የመጀመሪያዎቹ ፈርቅ ውስጣዊ አንግሎች አንግል 3 ከአንግል መ ጋር አንግል 3 ከአንግል መ ጋር ፈርቅ ውስጣዊ አንግል ናቸው። ምክንያቱም ሁለቱ አንግሎች ውስጣዊ አንግሎች ናቸው። የመጀመሪያ መስፈርት ነው።
ሌላው ሁለቱ አንግሎች ማለትም አንግል 3 ከአንግል መ ጋር ጉርብት አንግሎች አይደሉም። ሁለተኛው መስፈርት ያሟላሉ። ሶስተኛው መስፈርት ሁለቱ አንግሎች ማለትም አንግል 3 እና አንግል መ በቆራጭ መስመር በተቃራኒ ጎን ይገኛሉ። ስለዚህ ሶስቱን መስፈርት ያሟላሉ። ስለዚህ አንግል 3 ከአንግል መ ጋር ፍርቅ ውስጣዊ አንግል ነው ማለት ነው። ሁለተኛው ፍርቅ ውስጣዊ አንግል አንግል ለ ከአንግል 5 ጋር አንግል ለ ከአንግል 5 ጋር ፍርቅ ውስጣዊ አንግሎች ናቸው። ምክንያቱም እነዚህ ሁለት አንግሎች ውጫዊ አንግል ናቸው። የመጀመሪያ መስፈርት ያሟላሉ። ሁለተኛው መስፈርት በቆራጭ መስመር በተቃራኒ ጎን ይገኛሉ። ሁለተኛው መስፈርት ነው። ሶስተኛው መስፈርት እነዚህ ሁለት አንግሎች በጭራሽ ጉርብት አንግል አይደሉም። ማለትም አንግል መና አንግል ማነው አንግል ለና አንግል 5 ማለት ነው። ስለዚህ ሁለቱ አንግሎች ፍርቅ ውስጣዊ አንግሎች ናቸው። ስለዚህ አንግል 3 ከአንግል መ ጋር ፍርቅ ውስጣዊ አንግል ነው። አንግል 5 ደግሞ ከአንግል ለ ጋር ፍርቅ ውስጣዊ አንግል ናቸው ማለት ነው። ስለዚህ ሁለት ፍርቅ ውጫዊ አንግሎች፣ ሁለት ደግሞ ፍርቅ ውስጣዊ አንግሎች አገኘን ማለት ነው። አንግል 1 ከአንግል በ ጋር ፍርቅ ውጫዊ አንግል ነው ናቸው። አንግል ሀ ደግሞ ከአንግል 7 ጋር ፍርቅ ውጫዊ አንግሎች ናቸው። እንደዚሁም ደግሞ አንግል 5 ከአንግል ለ ጋር ፍርቅ ውጫዊ አንግል ሲሆኑ አንግል 3 ከአንግል መ ጋር ፍርቅ ውስጣዊ አንግል ናቸው ማለት ነው። በአጠቃላይ አራት ጥንድ ፍርቅ ውጫዊና ፍርቅ ውስጣዊ አንግሎች አገኘን። ሁለቱ ፍርቅ ውስጣዊ ሲሆኑ ሁለቱ ፍርቅ ውጫዊ አንግሎች ናቸው ማለት ነው። እሺ ሁለተኛው ጥያቄ ለሚከተሉት ምስሎች ሁለት ተጓዳኝና ሁለት ጀርባ አንግሎች ለይታችሁ ጻፉ ይላል። ሁለት ተጓዳኝና ሁለት ጀርባ አንግሎች ለይታችሁ ጻፉ ይላል። ስለዚህ መጀመሪያ የምንፈልገው ተጓዳኝ አንግሎች ይሆናል ማለት ነው። ስለዚህ ከዚህ ቀደም እንደነገርኳችሁ ሁለት ትይዩ መስመሮች ሲኖሩና አንድ ቆራጭ መስመር ሲኖር በቆራጭ መስመር በተመሳሳይ ጎን የሚገኙ ነገር ግን ጉርብት ያልሆኑ አንግሎች በቆራጭ መስመር በተመሳሳይ ጎን የሚገኙ ነገር ግን ጉርብት ያልሆኑ አንድ ውጫዊና አንድ ውስጣዊ አንግሎች ተጓዳኝ አንግሎች ይባላሉ። አንድ ውጫዊ አንድ ደግሞ ውስጣዊ አንግሎች ተጓዳኝ አንግሎች ይባላሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት ሁለት ትይዩ መስመሮች አሉ፣ እንደዚሁም ደግሞ ሁለት ቆራጭ መስመሮች ይኖራሉ ማለት ነው። ታዲያ ተጓዳኝ አንግል የምንላቸው ለምሳሌ አንግል 5 ከአንግል 12 ጋር አንግል 5 ከአንግል 12 ጋር ተጓዳኝ አንግል መሆን ይችላል። አንግል 1 ደግሞ ከአንግል 4 ጋር አንግል 11 ከአንግል 4 ጋር ተጓዳኝ አንግል መሆን ይችላል። እንደዚሁም ደግሞ አንግል 7 ከአንግል 2 ጋር አንግል 7 ከአንግል 2 ጋር ተጓዳኝ አንግል መሆን ይችላሉ። አንግል 8 ደግሞ ከአንግል 3 ጋር። ሌላው አንግል 1 ከአንግል 9 ጋር እንደዚሁም ደግሞ አንግል 5 ደግሞ ከአንግል 13 ጋር ተጓዳኝ አንግሎች መሆን ይችላሉ ማለት ነው። እንደዚሁም ደግሞ አንግል 2 ከአንግል 10 ጋር አንግል 6 ደግሞ ከአንግል 14 ጋር ተጓዳኝ አንግሎች መሆን ይችላሉ ማለት ነው። ሶስተኛው ጥያቄ ሁለት ትይዩ መስመሮች መስመር ሀ እና መስመር ለ በቆራጭ መስመር ረ ቢቋረጡና ከሚመሰርቱት አንግል መጠን አንግልስ ወ ልኬት ማለት ነው 135 ዲግሪ ቢሆን ቀሪዎቹ የአንግል ልኬት ፈልጉ ይላል። ስለዚህ እዚህ ጋር ከዚህ ቀደም እንደነገርኳችሁ ሁለት መስመሮች ትይዩ መስመሮች ከሆኑና አንድ ቆራጭ መስመር ካለ 8 አንግሎች ይፈጠራሉ። ስለዚህ እዚህ ጋር 8 አንግሎች አሉ። አንግል ወ፣ አንግል ሸ፣ አንግል ኘ፣ አንግል መ፣ አንግል በ፣ አንግል ሰ፣ አንግል ተና አንግል ቀ የተባሉ 8 አንግሎች አሉ። ከነዚህ ከ8ቱ አንግሎች የአንደኛው አንግል ልኬት ካወቅን ሌሎቹ የሰባቱ አንግሎች ልኬት ማወቅ እጅግ በጣም ቀላል ነገር ነው። ስለዚህ እኛ እዚህ ጋር የመጀመሪያው አንግል ወይም ደግሞ የአንግል ወ ልኬት ተሰጥቶናል። ስለዚህ የአንግል ወ ልኬት 135 ዲግሪ ስለሆነ የአንግል ወ ልኬት 135 ዲግሪ ነው። ስለዚህ ይህንን በመጠቀም ሰባቱ አንግሎች መፈለግ እንችላለን ማለት ነው። ስለዚህ የመጀመሪያው አንግል ወ ማለት ነው 135 ዲግሪ ከሆነ ቀጥሎ ያለው አንግል ሸ ነው። አንግል ሸ ልኬት ስንፈልግ ስለዚህ እዚህ ጋር እንደምታዩት አንግል ወ እና አንግል ሸ ዝርጋማዊ ናቸው። አንግል ወ እና አንግል ሸ ዝርጋማዊ ናቸው። ወይም ደግሞ የሁለቱ አንግሎች ልኬት 180 ዲግሪ ሊመጣ ይገባል። ምክንያቱም እዚህ ጋር የሁለቱ አንግሎች ማለትም መስመር ሀ ቀጥታ መስመር ስለሆነ የቀጥታ መስመር ደግሞ ልኬቱ 180 ዲግሪ ነው። ስለዚህ አንግል ወ እና የአንግል ሸ ልኬት 180 ዲግሪ ሊመጣ ይገባል። ወይም ደግሞ ዝርጋ አንግል ስለሆነ የሁለቱ አንግሎች ድምር ዝርጋ አንግል ስለሆነ አንግል ወ ለአንግል ሸ ዝርጋማዊ ነው። አንግል ሸ ደግሞ ለአንግል ወ ዝርጋማዊ ነው። ስለዚህ
ሁለት አንግሎች ዝርጋማይ የሚባሉት የሁለቱ አንግሎች ድምር 180 ዲግሪ የሚመጣ ከሆነ ነው ብለናል ከዚህ ቀደም። ስለዚህ የአንግል ወ ድምርና የአንግል ሸ ድምር 180 ዲግሪ ሊመጣ ይገባል። ስለዚህ አንግል ወ ሲደመር አንግል ሸ እኩል ይሆናል 180 ዲግሪ። አንግል ወ ሲደመር አንግል ሸ እኩል ይሆናል 180 ዲግሪ ማለት ነው። ስለዚህ ከ100 የሸ ዋጋ ስንፈልግ ሸ እኩል ይሆናል 180 ዲግሪ ሲቀነስ አንግል ወ ማለት ነው። የአንግል ወ ልኬት ደግሞ 135 ዲግሪ ነው። ስለዚህ ሸ እኩል ይሆናል 180 ዲግሪ ሲቀነስ 135 ዲግሪ ማለት ነው። ስለዚህ ከ180 ዲግሪ ላይ 135 ዲግሪ ስንቀንስ 45 ዲግሪ ይቀራል። ስለዚህ የወ ልኬት 135 ዲግሪ ከሆነ የሸ ልኬት ደግሞ 45 ዲግሪ ይሆናል። ምክንያቱም የሁለቱ አንግሎች ልኬት 180 ዲግሪ መምጣት ስላለበት። ስለዚህ አንግል ወ 135 ነው፣ አንግል ሸ ደግሞ 45 ዲግሪ ይመጣል ማለት ነው። ቀጥሎ አሁን ደግሞ የሁለት አንግሎች ልኬት አግኝተናል። አሁን የሚቀረን የሰባቱ አንግሎች ልኬት ነው ማለት ነው። ቀጥለን የምንፈልገው የአንግል ኘ ይሆናል ማለት ነው። አንግል ኘ ደግሞ ከአንግል ሸ ጋር ጀርባ አንግል ነው። አንግል ኘ ከአንግል ሸ ጋር ጀርባ አንግል ስለሆነ ከዚህ ቀደም እንደነገርኳችሁ የሁለት አንግሎች ጀርባ አንግሎች ከሆኑ ሁለቱ አንግሎች ልክክ ወይም ተጋጣሚ ወይም ደግሞ የሁለቱ አንግሎች ልኬት እኩል ነው ብያቸዋለሁ። ስለዚህ አንግል ኘ ከአንግል ሸ ጋር ጀርባ አንግል ከሆነ የአንግል ሸ ልኬትና የአንግል ኘ ልኬት እኩል ሊሆን ይገባል። ስለዚህ የአንግል ሸ ልኬት 45 ዲግሪ ከሆነ የአንግል ኘ ልኬትም 45 ዲግሪ ይመጣል። ስለዚህ አንግል ኘ ልኬቱ 45 ዲግሪ ይመጣል እንደማለት ነው። ቀጥለን የምንፈልገው የአንግል መ ይሆናል። የአንግል መ ደግሞ ከአንግል ወ ጋር ጀርባ አንግል ነው። አንግል ወ ከአንግል መ ጋር ጀርባ አንግል ስለሆነ የአንግል መ ልኬትና የአንግል ወ ልኬት እኩል ሊሆን ይገባል ማለት ነው። ስለዚህ የአንግል ወ ልኬት 135 ዲግሪ ከሆነ የአንግል ወ ልኬትም 135 ዲግሪ ሊመጣ ይገባል። ምክንያቱም አንግል ወ ለአንግል ወና አንግል መ ጀርባ አንግል ስለሆኑ አሊያም ደግሞ አንግል መ ለአንግል ሸ ዝርጋማይ ስለሆነ ወይም ደግሞ ከፈለግን አንግል መ ለአንግል ኘ ዝርጋማይ ስለሆነ ስለዚህ ቀለል ለማድረግ አንግል ወ ከአንግል መ ጋር ጀርባ አንግል ስለሆነ የአንግል ወ ልኬት 135 ዲግሪ ከሆነ የአንግል መ ልኬትም 135 ዲግሪ ይሆናል ማለት ነው። ስለዚህ የአራቱ አንግሎች ልኬት አገኘን። የአንግል ወ፣ የአንግል መ፣ የአንግል ኘ እና የአንግል ሸ ማለት ነው። አንግል ወ 135 ዲግሪ፣ አንግል ሸ 45 ዲግሪ፣ አንግል ኘ 45 ዲግሪ፣ አንግል መ ደግሞ 135 ዲግሪ ማለት ነው። ቀጥለን የምንፈልገው አንግል በ ማለት ነው። የአንግል በ ልኬት ይሆናል። የአንግል በ ልኬት ደግሞ አንግል በ ከአንግል ወ ጋር ከአንግል ወ ጋር ተጓዳኝ አንግል ነው። ሁለቱም በተቃራኒው በተመሳሳይ ጎን ይገኛሉ። አንደኛው አንደኛው ውስጣዊ ነው፣ አንደኛው ውጫዊ ነው። እንደዚህም ደግሞ ሁለቱ አንግሎች ጎረቤት አንግል አይደሉም። ስለዚህ ተጓዳኝ አንግል መሆን ይችላሉ። ማን አንግል በ ከአንግል ወ ጋር። ስለዚህ ሁለት አንግሎች ተጓዳኝ አንግሎች ከሆኑ ልክክ ወይም ተጋጣሚ ወይም ደግሞ የሁለት አንግሎች ልኬት እኩል ነው ብለናል ከዚህ ቀደም። ስለዚህ አንግል በ ከአንግል ወ ጋር ተጓዳኝ አንግል ስለሆነ የአንግል ወ ልኬት 135 ዲግሪ ከሆነ የአንግል በ ልኬትም 135 ዲግሪ መሆን አለበት። አሊያም ደግሞ አንግል በ ከአንግል መ ጋር ፍርቅ ውስጣዊ አንግሎች ናቸው። አንግል በ ከአንግል መ ጋር። ስለዚህ ሁለት አንግሎች ፍርቅ ከሆኑ የሁለቱ አንግሎች ልኬት ልክክ ወይም ተጋጣሚ አሊያም ደግሞ የሁለቱ አንግሎች ልኬት እኩል ነው ብለናል። ስለዚህ የአንግል መ ልኬት 135 ዲግሪ ከሆነ የአንግል በ ልኬትም 135 ዲግሪ መሆን አለበት። ስለዚህ የአንግል በ ልኬት 135 ዲግሪ ነው ማለት ነው። ቀጥለን ደግሞ የምንፈልገው የአንግል ሰ ይሆናል ማለት ነው። አንግል ሰ ደግሞ ለአንግል በ ዝርጋማይ ስለሆነ የአንግል በ ልኬት 135 ዲግሪ ከሆነ የሁለቱ አንግሎች ልኬት ድምር 180 ዲግሪ መምጣት ስላለበት
አንግል በ ሲደመር አንግል ሰ እኩል ይሆናል 180 ዲግሪ መምጣት ስላለበት የአንግል ሰ ልኬት 45 ዲግሪ ይሆናል ማለት ነው። አሊያም ደግሞ አንግል ሰ ከአንግል ኘ ጋር ፍርቅ ውስጣዊ አንግል ስለሆኑ የአንግል ሰና የአንግል ኘ ልኬት እኩል መሆን ስላለበት አንግል ኘ ከአንግል ሰ ጋር እኩል ነው። ስለዚህ አንግል ኘ ደግሞ ልኬቱ 45 ስለሆነ የአንግል ሰ ልኬትም 45 ዲግሪ መሆን ይችላል ማለት ነው። አሊያም ደግሞ አንግል ሰ ከአንግል ሸ ጋር ተጓዳኝ አንግል ስለሆነ አንግል ሰ ከአንግል ሸ ጋር ተጓዳኝ አንግል ስለሆነ የአንግል ሸ ልኬት 45 ዲግሪ ስለሆነ የአንግል ሰ ልኬትም 45 ዲግሪ መሆን አለበት። ስለዚህ በአጠቃላይ የአንግል ሰ ልኬት 45 ዲግሪ። ስለዚህ አንግል በ 135 አንግል ሰ ደግሞ 45 ዲግሪ ማለት ነው። ቀጥለን የምንፈልገው የአንግል ተ ልኬት ይሆናል ማለት ነው። አንግል ተ ደግሞ አሁንም ከአንግል ሰ ጋር ጀርባ ጀርባ አንግል ነው። አንግል ተ ከአንግል ሰ ጋር ጀርባ ጀርባ አንግል ስለሆነ ጀርባ ጀርባ አንግሎች ደግሞ እኩል ልኬት አላቸው ስላልን የአንግል ተ ልኬት 45 ዲግሪ መሆን አለበት ማለት ነው። ምክንያቱም የአንግል ሰ ልኬት 45 ከሆነ የአንግል ተም 45 መሆን አለበት። ምክንያቱም አንግል ተ ከአንግል ሰ ጋር ጀርባ ጀርባ አንግል ስለሆነ ማለት ነው። የመጨረሻው አንግል አንግል ቀ ነው። አንግል ቀ ደግሞ ከአንግል በ ጋር ጀርባ ጀርባ አንግል ስለሆነ አንግል ቀ ከአንግል በ ጋር ጀርባ ጀርባ አንግል ስለሆነ የአንግል በ ልኬት 135 ዲግሪ ከሆነ የአንግል ቀ ልኬትም 135 ዲግሪ መሆን አለበት ማለት ነው። በአጠቃላይ አንግል ወ፣ አንግል መ፣ አንግል በ እና አንግል ቀ ልኬታቸው 135 ዲግሪ ሲሆን አንግል ሸ፣ አንግል ኘ፣ አንግል ሰ እና አንግል ተ ደግሞ 45 ዲግሪ ይሆናል ማለት ነው። በአጠቃላይ የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ መለሳለሁኝ። ያልገባችሁ ነገር ካለ ኮሜንት ጻፉልኝ። በድጋሚ ሌላ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።